You ready? Yes. After you ask me this question, I'm going to ask you a question. ፈረንጅ ነው እንዴ? ሰላም ጤና ይስጥልኝ ውድ ተመልካቾቻችን። ሰላም ነው። ፖለቲካል ወንድም ለምንድን ነው? ይጥማል ያልከው ለምንድን ነው? ወይኔ በላቸው። ሮናልዶ ወይስ ሜሲ? ሮናልዶ። ዋስፈስ ወለወላለ ሌላ ስራዎች ምን ሰራለ? እንቀሳቀሳለሁ ማለት technical difficulties cuts. Technical problem. Hold on. Genius ነኝ ብለህ ታስባለህ? አዎ. I'm very confident. I'm smart. I already know I'm smart. I have never heard Colossians in Amharic, but they say Colossians. Okay. He has taken our sin and sacrificed himself on a cross. I have never seen a miracle. Like that. Yes. If being rude seems to be fun, being dead and being rude does get you to the fireplace. በ1966 አንድ ህፃን ልጅ ኒውስፔፐር ሁሉንም እያነበበ እግዚአብሔር ሆይ እሺ ንገረን አንተ ብታውቅ። Stop the cap. ሰላም ጤና ይስጥልኝ ውድ ተመልካቾቻችን። ሰላም ነው። ዛሬ በተወደደ ምርጥ በሆነ እንግዳ ነው የመጣሁት። የዛሬ እንግዳችንን ራሱ እንዲያስተዋውቅ አደርጋለሁ። እድሜ ስንት ነው? 7 የ7 ዓመት ልጅ ነው ይዤ የመጣሁላችሁ። ራሱን ያስተዋውቃል። ዛሬ ከባሮክ ጋር ነው የመጣሁት። ባሮክ እንኳን ደህና መጣ። አመሰግናለሁ እኔ ስለጠራከኝ ለዚህ ቪዲዮ። እኔም እጅግ አድርጌ ነው የማመሰግነው። ገና ከመጥራቴ በፊት ነው ራሱ እሺ ያልከኝ አይደል? እና ራሴን ማስተዋወቅ እችላለሁ? እሺ ወደ ገደለው እንግባ ብሏል። ወደ ገደለው እንግባ። ራስን አስተዋውቅ፣ በደንብ ራስን አስተዋውቅ። ስሜ ባሮክ ይባላል። እኔ 7 ዓመት ነኝ። እኔ የተወለድኩት በ2010 ነው። በፈረንጅ ነው በአበሻ? በ2010 በአበሻ 2010። ሙሉ ስሜ እሺ ሙሉ ስምን በደንብ ተናገር። በቃ የኔ ስም ባሮክ ጌታቸው ይባላል። እሺ እኔ 7 ዓመት ነኝ። 7 ዓመት ነኝ ይባላል እንዴ? አይ እኔ 7ኛ ከት ቴክኒካል ዲፊካልቲስ ከት አላለው። ምንድነው እሱ ደግሞ? ባሮክ በመጀመሪያ ጥሬን አክብረህ ስለመጣ እጅግ አድርጌ አመሰግናለሁ። እና በተወሰነ መልኩ ስለአንተ ጠይቀሃለሁ። ከዛ ሐሳብህን ብዙ ነገሮችን ደግሞ ልታስተምረን እንደመጣ ተስፋ አደርጋለሁ። ከአንተ ደግሞ ብዙ የምንማረው ነገሮች እንዳሉ አስባለሁ። አይደለም እንዴ? ይኖራል። አዎ። እና ባሮክ እስቲ ስንተኛ ክፍል ነህ? የት ነው የምትኖረው? ወይ ልጨርስ ጥያቄ ልጨርስና አፈጣጣይሽብኝ አንዴ። ምን ያክል ከዘለይኩ አዋጭ ሶይ ኦኬ ከርታ ጨረስክ? እሺ ግን ለኔም ብትጸልይልኝ መዛው ጥሩ ነበር። ምንም ችግር የለም። ጸልይልኝ። እሺ በጸሎት እንጀምር ፕሮግራማችንን። እሺ በእንግሊዝኛ ጸልይ ትንሽ ደቂቃ። God, I thank you to get us all here in safe and everything. My soul belongs to you. Amen. Please bless us. Amen. In this video. Amen. And I wish to be your son. Amen. Amen. አልገባኝም ግን በጣም ቆንጆ ጸሎት እንደጸለይ ካምናለሁ። በጣም ቆንጆ ጸሎት ወድጄዋለሁ።
Thank you. ወደ ዛሬ ወደ መጣሁ ጉዳይ ልምጣ። ለምን እንደመጣ ታውቃለህ? እዚህ No, but አታውቀውም ጭራሽ? yes, ከዚህ በኋላ ግን በአማርኛ ነው የምናወራው። ምክንያቱም ብዙ ሰዎች እዚህ ያሉ ይህን ቪዲዮ የሚያዩት ሰዎች እንግሊዝኛ አይችሉም። ስለዚህ ግማሹን እንግሊዝኛም ትችላለህ አይደል? አዎ። በደንብ አዎ። ፐርፌክት ነህ? አዎ። አማርኛስ ትችላለህ? አዎ እችላለሁ። ፐርፌክት ነህ? አዎ። ስለዚህ የተወሰነውን ጥያቄ በአማርኛ ጠይቃለሁ፣ የተወሰነውን ጥያቄ በእንግሊዝኛ ጠይቃለሁ። ግን የምመልሰው በአማርኛ ነው። አዎ በአማርኛ በመሃል ደግሞ ያው በእንግሊዝኛ በጠየቀኝ በእንግሊዝኛ እኔም በእንግሊዝኛ ያለውን ጣል ታደርግልናለህ። ቁጭ ቾፕ ቾፕ ይደረጋል። ሰው ስለዚህ ስለ ትምህርትህ ንገረን። የት ነው የምትኖረው? እኔ የምኖረው ድሬዳዋ ነው። ማርያም ኮንዶሚኒየም። እኔ ሁለተኛ ክፍል ነኝ። ሁለተኛ ክፍል ነኝ ማለት በሚቀጥለው ዓመት ሁለተኛ ክፍል ትሆናለህ። እና አምና ውጤት እንዴት ነበር? ጥሩ 4 ግን አቨሬጅ በ90 ቤት ነው። ዋው 90 ስንት ነው? ያላስታውስም ብቻ 90 ሰቅለኸዋል። አዎ ደስ ይላል። ወንድም እህት አለ? እህት አለኝ። ዋልስ እንዴ? አይ ጉድ። እሺ ከማን ጋር ነው የምትኖረው? ከቤተሰቦች ጋር። አባትና እህት። አባት አለ፣ እናት አለ፣ እህት አለ? አዎ። እስቲ ቤተሰቦችን ትንሽ ብታስተዋውቀን ደስ ይለኛል። እሺ የእናቴ ስም ሰብለወንጌል ሽፈራ ትባላለች። አባቴን እሱ ጌታቸው ይባላል። ከዛ በኋላ እህቴ ከአርያም ትባላለች። የቤት ስሟ አሜን። የቤተሰቡ አሜን ነው። የቤት ስም አለህ አንተ? በዚህ አጋጣሚ ቤት ውስጥ ማን ብለው ነው የሚጠሩ? ባባ ነው የምትባለው። የትምህርት ቤት ስም ግን ባሮክ ማለት ነው። ባሮክ ማነው? ማነው የተባረከው? ማነው የተባረከው? አዎ እኮ ማነው የተባረከው? ባሮክ ነው የተባረከው። ባሮክ ተመችተኝ። እሺ ሌሎች ጉዳዮች ደግሞ እናወራለን። ያው ጠንከር የሚሉም ጥያቄዎች ይኖሩኛል፣ በአንተም ሌቭል አደርጋለሁ። ግን ደግሞ እንዳንተ እንደሰማሁት ከሆነ ባሮክ በጣም ጂኒየስ ነው የሚባል ነገር ሰምቻለሁ። ይሄን ነገር እውነት ነው ወይስ እንዴት ነው? አንተ ጂኒየስ ነኝ ብለህ ታስባለህ? አዎ I'm very confident ነኝ። I'm smart. I already know I'm smart. ኮንፊደንት ነኝ። እንዴት እንዴት ኮንፊደንት ልትሆን ቻልክ? እንዴት አሁን ስማርት ልትሆን ቻልክ? እኔ አሁን እንዳንተ እንደተነገረኝ ኢንፎርሜሽን ከሆነ ባሮክ ስማርት ነው፣ ኮንፊደንት ነው፣ ብዙ ነገር ተምሬያለሁ። how do you know this ኢንፎርሜሽን እንዴት ታውቃለህ? ከቤተሰቦቼ ጠይቄ ነው የመጣሁት። ከቤተሰቦቼ ጠይቄ ነው ስለአንተ የተወሰነ ኢንፎርሜሽን ተሰብሰብ አድርጌ ነው የመጣሁት እኔ። ስለዚህ አሁን ያወራሁት ነገር ግን ልክ ነው ወይ ነው መጀመሪያ? አዎ። አንተ ስማርት ነህ? አዎ። ኮንፊደንት ነህ? አዎ። እድሜ ስንት ነው አልከኝ? 7። እድሜ 7 ነው? አዎ። በ7 ዓመትህ እንዴት ስማርት ልትሆን ቻልክ? እንዴት ኮንፊደንት ልትሆን ቻልክ? ዋናው የሚያውቀው እግዚአብሔር ነው። እኔ አላውቅም። I don't know. እንዴት እንደሆነ ካታውቀው? አዎ ወደፊት የሚያውቀውን እግዚአብሔር ስለሆነ በቃ እግዚአብሔር ነው የሚያውቀው። You very smart. ስለዚህ ስትፈጠር በተፈጥሮ እንደዛ ሆነን የተፈጠርከው እንደዛ ነው። በቃ በተፈጥሮ ስማርት ነህ ገና ስትወለድ ራሱ። አረ በ1966 አንድ ህፃን ልጅ ኒውስ ፔፐር ሁሉንም እያነበበ እያወቀ ማን ነው እሱ? IQ 260 ማን ነው? እኔ በ19 ምናምን የተወለደ ሰው ነው?
ህፃን ልጅ ነው። ህፃን እያለ እየነበበ ስንት ዓመት ሆኖ ማለት ነው? 0 አንድ ዓመትም ሳይሞላው ያነባል። ታነባለህ አንተ? አነባለሁ ግን ከአንድ ዓመት በፊት ያላነብ። ከአንድ ዓመት በኋላ ነው ማንበብ የጀመርከው? አይ እሱ መራመድ እኔ በ3 ዓመት ነው ማውራት የጀመርኩት መሰለኝ። ማውራት የጀመርከው? እኔ አላስታውስም። ናይስ። ስለ ፖለቲካ ምን አይነት እውቀት አለ? ፖለቲካ ላይ ምን አይነት እውቀት አለ? ምንድነው ፖለቲካ? ሲጀመር ምንድነው የምታወራው? ፖለቲካ አታውቅም? አዎ። የሚጣፍጥ ምግብ ነው። ፖለቲካ በልተህ አታውቅም ጭራሽ? አዎ። እውነት? አዎ። እኔ እኮ ነው አይቻለቅም። ፖለቲካማ መቅመስ አለብህ። የእውነት ቤት ሄደህ እናትህን ፖለቲካ ካልበላው በል። እሺ። እንዴት የሚጥም ምግብ መሰለህ? ምንም ሰው ፖለቲካም ሲል ሰምተህ አታውቅም? አዎ። ምንም አይዲያውም የለህም? አዎ። እውነት? አዎ። ግን ይሄንን በኋላ ቪዲዮ ካለቀ በኋላ ለእናትህ ንገራት ፖለቲካ ይስሩልህና ብትበላ ቶሎ ጠንካራ ትሆናለህ። ያው ጠንካራ እኔ ፖለቲካ ስለምበላ ነው እዚህ ጠንካራ ነው። ጡንቻ ምናምን ያወጣሁት ፖለቲካ በላለሁ። እሺ በላ። እሺ ምን ይመስላል ግን? ይጥማል። ቆንጆ እንዴ ለጠይቀኝ ነው እንዴ መጣው? እኔ ነኝ የምጠይቀው። እኔ ጠይቃለሁ። እቤት ስራ ትሰራለህ ማለት ነው? አዎ። ምን አይነት ስራዎች ትሰራለህ? እጠይቃለሁ፣ እንዳትዋሽ። እውነተኛውን ነገር ነው የምትነግረን። እቤት ውሃ ሲፈስ እወለውላለሁ። ሌላ ስራዎች ምን ትሰራለህ? እንቀሳቀሳለሁ ማለት እንቀሳቀሳለሁ። ስራ እኮ ነው ያልኩህ። ስራ አብሲት ትጥላለህ ማለት ነው? እግዚአብሔር ሆይ Oh my God! ምን ነው ምን ችግር አለው? አብሲት ጥለህ አታውቅም? አዎ። ለምን እግዚአብሔር ሆይ አብሲት አትጥልም አንተ? አዎ። ማን ነው አብሲት የሚጥለው? እናቴ። አንተ አትጥልም? አልጥልም። እንዴ አንስተህ አብሲት ምንድነው? ሲጀመር መጀመሪያ አንተ ነው የምትጠይቀኝ። እኔ ያው ቤት ውስጥ ብትሰራቸው ስራዎች ውስጥ አንዱ ከሆነ ብዬ ነው። ወደ ቀጣይ ጥያቄ ልግባ። እሺ። አንተ ያወቅከው ነገር ልጆች ቢያውቁት ብለህ የምታስበው ነገር ምን አለ? ስለ ሰውነት። ኦኬ ፕሊዝ ቴላስ እስቲ ንገረን። እንዴት ህመም እንደሚፈጠር ልንገርህ ፕሊዝ፣ ደስ ይለኛል። መጀመሪያ የተመታው ቦታ ነርቮቹ ወደ አእምሮ ይሰጣሉ። ኦኬ። ከዛ በኋላ ኢንፎርሜሽኑን ወስደው ወደ የተመታው ቦታ ይሰጣሉ። ኢንፎርሜሽኑን ለቦታው ከአእምሮ ሰጥተው ህመም ቀጥታ ለምሳሌ ነው አሁን አንተ ቆነጠጥኩ፣ እንዴት ነው ህመም ሊፈጠር ይችላል? አሁን ተሰምቷል እስቆነጠጠ? አዎ። እሺ። በነርቮቹ ወደ አእምሮ ሄዶ ኦኬ። በውስጥ በዚህ ማለት ነው ነርቮች አሉ። በጡንቻም አለ። ጡንቻ እዚህ ውስጥም አለ። አዎ። ኦኬ። ምንድነው ያለው? አንዴ የሆነ ነገር አስታወስኩ። ምን ነገር? እንዴት እንደምትንቀሳቀስ ነገር እሱ ነው። እሺ። መጀመሪያ አጥንት እና ጡንቻ ያስፈልገናል። ኦኬ። ለመንቀሳቀስ። ከዛ በኋላ ዊልቸር ግን አያስፈልገን? እግዚአብሔር ሆይ እሺ፣ ይቅርታ። ዊልቸር ያስፈልገናል ለመንቀሳቀስ። አይ ወንበር መኪናም እኮ ያስፈልገናል ለመንቀሳቀስ። እሺ፣ ይቅርታ። በእግራችን ነው። በእግራችን ለመንቀሳቀስ ከዘራም ያስፈልገናል። እግዚአብሔር ሆይ እሺ፣ ንገረን አንተ ብታውቅ። Stop the cap. ምን ማለት ነው? Stop the cap. My brother ነይ አንቺ ትለያለሽ። እሺ፣ ንገረን። ያቆምከውን ጨዋታ ንገረን። አጥንትና ጡንቻ ያስፈልገናል። ኦኬ። ከዛ በኋላ በነርቮች ዳይሬክት ያደርጋሉ ሙቭመንቱ። ኦኬ። እኔ መልሴም ሾርት ስለሆነ ኦኬ። ይሄን ሁሉ ማን ይነገራል? ሶሻል ሚዲያ ትከታተላለህ? አዎ። ምን ፕላትፎርሞች ትከታተላለህ? ዶክተር ባይኖክስ ማለት ነው። ኢትዮጵያ ውስጥ ነው የሚኖረው? አረባካቹ ዶክተር ባይኖክስ የኤአይ ነው።
የአኒሜሽን ነው እኮ Para hindi, para hindi. ከዛ በኋላ ስማይል ኤንድ የሲስተም ኦፍ ዘ ሂውመን ቦዲ በደንብ አድርጌ አይቼ በቪዲዮ ላይ ነው እነዚህ ነገሮች ያያቸው። እንግሊዝም ሌላስ ምን አይነት ሶሻል ሚዲያዎችን ትጠቀማለህ? ቱ ፕራክቲስ ራይቲንግ ምንድነው? ለመጻፍና ለመሳል መለማመድ። ያለማመድ ቪዲዮ ነው። ቪዲዮ ከየት ነው የምታገኛቸው እነዛ ቪዲዮዎች? ቻናሉ ያነገም ግን ሰርች አድርጌ ነው። ፌስቡክ አለ? ቲክቶክስ የለኝም። ዩቲዩብ ላይ የተለያዩ ትምህርቶችን ታያለህ? አዎ። በዛ ነው ራስህ የምታስተምረው? አዎ። ደስ ይላል። አንድ እስቲ ፐዝል የሆነ ጥያቄ ልጠይቅህ። እሺ። ፐዝሎችን እወዳለሁ። አይ ፐዝል እንኳን ነገር ሳይሆን እኔ እንደ ምርጫ ነው የምጠይቅህ። እሺ። ምርጫ ነገር ነው። ጥያቄ ነው? አዎ ጥያቄ ነው፣ ግን የግል ጥያቄ ነው። የግል ማለት የግል በራሴ ያሰብኩት ጥያቄ ነው። ጥያቄ ምን መሰለህ? ለምሳሌ እናትህ አለች፣ እዚህ አባትህ አለ። እሺ። ሁለቱንም ትወዳቸዋለህ? አዎ። አንዱን ስጠኝ ብለህ ማንን ትሰጠኛለህ? አንዱን ስጠኝ። ማንንም። ለምን? መጀመሪያ እናትና አባት መቼ ለምን ይሰጣል ሲጀመር? አይ እኔ ፈለኩኝና ከሁለት አንዱን እንድትሰጠኝ በጣም ግድ አልኩ። ለቪዲዮ? አይ በቃ ለራሴ ፈልግ። ማንንም ሰው ማንንም? አዎ። አትቀምስም? አልቀምስም ማለት። እሺ ኳስ ታያለህ? አዎ አሉ። የማን ደጋፊ ነህ? የሊቨርፑል ደጋፊ ነህ? አዎ። ግን በሌላ ሊጉት በፍራንስ ሊግ ፒኤስጂ። ፍራንስ ሊግም ታያለህ? አዎ። ሌላስ ሊግ ታያለህ? ቻምፒየንስ ሊግ። ኢትዮጵያ ሊግስ? አይ ለምን? አይቻለሁ። ግን የማን ደጋፊ ነህ ከኢትዮጵያ ሊግ? ከኢትዮጵያ ሊግ ከአፍሪካ ሊግ ነው የማውቀው። ከአፍሪካም ታውቃለህ? አዎ። እሺ። የአፍሪካን ነው የማየው። የኢትዮጵያን አታይም? አዎ። ለምን? ኖ አይዲያ። I don't know. አይመቸም የኢትዮጵያ ሊግ ወይስ ብዙ ጊዜ ሚዲያ ላይ ቴሌቪዥን ላይ የለም? ብዙ ጊዜ የለም። አያጋጥምህም? ኢትዮጵያ ቡና የሚባል ክለብ አታውቅም? በድሬዳዋ? አይ ድሬዳዋ ራሱ የቻለ ደግሞ የኳስ አለ። የቡና ክለብን አይቻለሁ። የቡና አይተሃል? የቲሸርቶች የዘይት አላየህ? አሁን የቡና አለ፣ የዘይት አላየህ? የዝዋት የቡና አለ፣ ቡና ክለብ አለ፣ ዘይት አለ፣ የበርበሬ አለ። የበርበሬ? አዎ የቡና እንዳለ የበርበሬ አለ። ጌታ ኢየሱስ። ኦኬ ሮናልዶ ወይስ ሜሲ? ሮናልዶ። ለምን? ሲጀመር ባክስቶሪው በጣም አሜዚንግ ነው። የሮናልዶ ባክስቶሪውን ታውቀዋለህ? አዎ። እስቲ ንገርልን ለተመልካቾች። በመጀመሪያ ሲወለድ በፖርቹጋል ነው የተወለደው። ኦኬ። እኔ ዓመተ ምሕረቱን አላውቅም፣ ግን ሲወለድ ሴሌብሬት ከማድረግ አባትና እናቱ በጣም ስምም ነበር። ድሆች ነበሩ? ድሆች ነበሩ እና ማንም ጓደኛ የላቸውም። ግን ወንድም አለው ሮናልዶ ነበረው። አባቱ ደግሞ እየጠጣ ነበር። ምን? ቢራ እየጠጣ ነበር። ሮናልዶ በ7 ወይ 6 ዓመቱ ላይ እግር ኳስ ጀመረ። ጎበዝ ሆነ። አባቱ ደግሞ ለጁኒየር ክለብ ሰጠው። የመጀመሪያ ክለብ ውስጥ ገባ። እንደ ጉድ ነው የተጫወተው። እንደ ጉድ ማለት ጎል ተጫወተባቸው። ጎል ብቻ አደረገው። ጎል ብቻ። እሺ። ከዛ በኋላ ሁለተኛ ክለቡ አውቀዋለሁ፣ ማንቸስተር ዩናይትድ። የመጀመሪያ ክለቡን ግን ታውቀዋለህ?
አይ ስፖርቲንግ ሊዝበን ስፖርቲንግ ሊግ ስፖርቲንግ ሊዝበን ነው የሚባለው። ስፖርቲንግ ሊዝበን ስፖርቲንግ ሊዝ አዎ ከዛ ስፖርቲንግ ሊዝ ሊዝበን ሊዝ ሊዝበን ሊዝ ሊዝ አይደለም ስፖርቲንግ ሊዝበን ስፖርቲንግ ሊዝ ወይኔ አምላኬ አርለ ያልኩህ አንተ። ከዛ በኋላ ወዴት ሄደ? እሺ ከዛ ወዴት ሄደ? ወደ ማንቸስተር ዩናይትድ። ኦኬ እዛም እንደ ጉድ ተጫወተ። እሺ ጥቤ ነው መሰለኝ ተጫወተባቸው። ጥቦ ከዛ በኋላ ባይሲክል ኪክ ከዛ እንዴ ከማንቸስተር በኋላ ወዴት ሄደ? ወደ ይሄን ማን ይተረሳዋል? የሮናልዶ ደጋፊ ሆነ ወደ ስፔን አልሄደም? ስፔን አዎ ስፔን ሪያል ማድሪድ አልገባ? እንዴት ይተረሳል? እንዴት ገብቷል። አዎ ማድሪድ ደግሞ ሄደ ጥቤ ተጫወተባቸው ማድሪድ። ከዛ ከማድሪድ ራሱ ወዴት ገባ? ጁቬንቱስ ሄደ። እሺ ጥቤ ተጫወተባቸው። ይገርምሃል። እና የሮናልዶ ደጋፊ ነህ? አዎ። ምኑን ትወድለታለህ? አንደኛ የኳላ ቁጥሩ የኔ ስንት ዓመት እንደሆንኩኝ 7 ዓመት። እሱም 7 ቁጥር ነይ የማች። እሺ ሌላስ? ሁሉ ጊዜ ሴሌብሬሽኖቹ እና ጎሎቹ በጣም የምትወደው ሴሌብሬሽኑ ምንድነው? ኦሪጂናል እንዴት ነበር ቢለው መቆም ስለማልችል ችግር የለም አክሽኑን ብቻ አሳየን። ጎል ሲያስገባ ይወጣል አይደል? ሁሉ ጊዜ ሁሉም ከዛ በኋላ ይዘላል ታርና ያደርጋል ኳላውን ያሳያል። የሮናልዶ ደጋፊ በመሆነ ደስ ብሎኛል። ምክንያቱም እኔ ራሱ የሮናልዶ በጣም ደጋፊ ነኝ፣ አድናቂው ነኝ። አሁን ራሱ ፕሪሚየር ሊግ በሱ ምክንያት ነው ማንቸስተርን ደግፍ የነበረው። ከፕሪሚየር ሊግ ሲወጣ ወደ አልናስር ገብቷል። አረብ ሊግ የአረብ ሊግን ታውቃለህ? አዎ እኔ አሁን አረብ ሊግ ነው በቃ ማየው። አረብ ሊግ አለ ለሮናልዶ ብዬ አልናስር ሲጫወት አያለሁ። ምክንያቱም በጣም ስለምወደው። ሜሲን ግን አትወደው? ሜሲ ባክስቶሪውን ልክ እንደ ሮናልዶ አይደለም፣ ትንሽ ያቀላለ ነው። ቀለል ይላል እሱ ቀለል ብሎም ነው ባሎን ዶሮንም ያገኝ። በዚህ አጋጣሚ እውነቱንም ነው የተናገርኩት። ለሮናልዶ ከባድ የሆነ መንገድ አላገኘም ማለት ለዛ ነው የሮናልዶ እንዴት አድርጎ ስራው እንደሚሰራ በጣም ከባድ ላይፍ ነው ያሳለፈው። አዎ አሁን በጣም ሚሊዮነር እንደሆነ ታውቃለህ? ቢሊዮነር እውነት ልክ እንዳንተ። አሜን ያርግልኝ። ብታገኘው ምን ትለዋለህ? ልክ እንደ ስፒድ ሮናልዶ እንደውም አይታወቅም እኮ ይሄ ቪዲዮ ነገር ልንገር ወይ ልጨርስ የኔን ሀሳብ ከዛ አንተን ደግሞ እንቀጥላለን። አይታወቅም ይሄ ቪዲዮ ዞሮ ሮናልዶ ጋር ሊደርስ ይችላል። ምን ይታወቃል? ደግሞ ሮናልዶ ደግሞ አማርኛ አይሰማም። ስለዚህ ለሮናልዶ በእንግሊዘኛ መልእክት ለምን በዚህ አጋጣሚ አታስተላልፍ? ሮናልዶ you had a hard life and I wish you have an easier life today and tomorrow, and I wish you have a great life, and that's what I have to say because I'm so nervous if this video gets to Ronaldo. Yes, I'm so nervous. I was your fan because you had a hard life when you were a kid. When you were a kid, I liked you because you had a hard life. You're a good player. I have seen one of your craziest goals. And may God bless you. እንግዲህ ይሄን ቪዲዮ ሮናልዶ አይቶልህ በመጣ እንደው አንተንም ባየህ እኔንም ባየህ የአባይ ግድብ ተገደበ። ሰምተሃል? The Great Ethiopian Renaissance Dam
ደም አላልኩም። ዳም ወይም ታላቁ የህዳሴ ግድብ። ስለሱ ምን ታውቃለህ? ስለ ታላቁ የህዳሴ ግድብ what is that? እኔ ምን እንደሆነ አላውቅም። አራታው አባይ ሲባል ሰምተህ አታውቅም? አባይን አታውቅም? አባይ ዋተርፎል ሰምቼ አውቃለሁ። ተገደበ። ሰማሃል አይደል? ተገደበ? አዎ ምን ሆነ? ተገደበ። ውሃው ከዚህ በኋላ አፈራችንን ወርቃችንን እያጋዘ ለግብጽ ይሰጥ ነበር። አሁን ከዚህ በኋላ ድልድይ ተሰራለትና ተገድቦ ወርቁንም አፈሩንም ሀገሩ እንዲያስቀምጥ አስደረጉት። ኢትዮጵያውያን፣ እኛ ኢትዮጵያውያን፣ አንተም ጨምሮ እኮ አንቺ ነሽ ገመና ከታች የትም ሄደት ዞሮ መጋቤት ቤተሰቦች እኔ አንተ ሁላችንም በዋጣ ነው። አሁን እኮ ሀብታም ልንሆን ከዚህ በኋላ በቃ ብር በብር ልንሆን። ምን ይሰማሃል? አሜሪካ እንዳታየኝ። እኔ ፖለቲካ አልወድም። ስለ ኢትዮጵያ ህዳሴ ግድብ ብቻ ነው። ፖለቲካ አልወድም። ለምንድን ነው ይጥማል ያልከው? ለምንድን ነው? ወይኔ በላቸው ይጥማል ያልከው ለምንድን ነው? ሲጀመር ፖለቲካ አልወድም ለምን? ቅድም ስሸወደ ነው። ፖለቲካ ማለት የመንግስት ፓርቲዎች ናቸው። ፓርቲዎች የራሳቸው የሆነ አስተሳሰብ፣ አካሄድ፣ አመለካከት አላቸው። እነሱ ነው ፖለቲካ የሚባለው እንጂ ቅድም ያልኩ ስቀልድ ነው። ፖለቲካ የሚበላ አይደለም። ስለዚህ እኔ አሁን ፖለቲካ አልወድም። የሚበላ አይደለም ፖለቲካ። ተረዳኝ? አሁን ስቶፕ ዘ ካፕ። ምንድን ነው ታለንት አለ? አፍንጫ መንቀሳቀስ። ታለንት አፍንጫ መንቀሳቀስ ነው። ያለ መንቀሳቀስ። ዋው! እስቲ ወደ ካሜራው ዞር አንቀሳቀስ። እኔ ራሱ አልችልም። እኔ ጆሮ ማንቀሳቀስ ይችላል። እሺ from now on አሁን ከዚህ በኋላ ደግሞ የእንግሊዘኛ እናድርገው። 50% እንግሊዘኛ no 100% እንግሊዘኛ ከዚህ በኋላ I will ask you all English I know. I got nice English. Okay. You ready? Yes. After you ask me this question, I'm going to ask you a question. ፈረንጅ ነው እንዴ? እኔ ነው? Yes. Me myself? Yes, yourself. Okay. Please, you start, I answer. Okay. Okay. እንዳታ ከብደው ዋ Where is pasta made? Huh? In the world. Where is pasta made? Yes, in the world. Italiano. Okay. Right or wrong? Right. Thank you. Oh, Ronaldo. I will ask you a question also. Come on. What about your special or favorite subject? Obviously, I would say math. What? Obviously, I'll say mathematics. So, are you good at with mathematics? Yes, ask me if you want. 1 million divided by 3 billion. I don't know division, but You say whatever. what? Yes, but why do you make it so hard? Okay, let's make it I easy. say I make it easy for you, Okay. and you make it. Easy for you. Okay. Yes. 1 plus 1. Oh my. You said easy. Okay, medium. Okay. 17 plus 6. 17 plus 6. Yes. 23. 23 plus 21. Why do you make it so hard? Okay, you want to make it hard, eh? How much blood does our heart pump in just one day? በባልዲ ልንገር። እኔ እንደዚህ አይነት ጥያቄ አልወድም። And why did you make it so hard? እኔ እንደዚህ እንድታከብድብኝ አይደለም ሐሳቤ። እኔ ለቀልድ ነው።
አስተካክልልኝ እንደ Okay. አንተ ራሱ ትመልሷለህ ያሁኑ No. እና ታዲያ ባትመልሱ ትገኛል። So what's going to be your advice for the children who's the same age like you? Advice is be great, be strong. If your dream, just do it. And the people watching this video have to be kind. Why is that? Because kind people, rude people, you know about heaven and hell, right? What is that? Heaven and hell. I've heard about it. I think I know, yeah. When you are dead, when you be rude and dead, God doesn't want that, right? Firstly. Okay. And if being rude seems to be fun, being dead and being rude does get you to the fireplace. Where is that place? Hell, Where is the place? Hell. I don't know, but only Satan knows. Have you heard about the English Bible? Yes. Have you heard about Satan has been bound in prison for 1,000 years? How do you know such things? I have read the Bible. No, I see. You know too much. I have heard about Philippians, Okay. Titus, Okay. What it says? Colossians. Colossians. I have read it a long time ago, so I don't remember. You know Colossians in Amharic? No, I have never heard Colossians in Amharic, but They say Colossians. oh, okay. What about Philippians? What about Philippians? Philippians. Philippians, Yes. Titus, Tito. Revelation. ራእይ ይበቃል። በቃ ከዚህ በላይ እንዳትጠይቀኝ። wait hear me out. Can you give us some clue about the one you mentioned earlier about heaven and hell? So who's the one who's going to heaven, who's not going to heaven? So who? Obviously, the chance of going to heaven or hell is 50-50. How? So what makes you to go to the heaven? What makes you to go to the hell? First, if you be rude, you know. If I'm being rude, what am I gonna? Until your death. Mhm. Well, we're going to the fireplace. Whoa. So I don't want to go to the hell. Yes, you don't want to go to the fireplace of heaven. Yes, I don't want to go there. So So you what have to shall I be do? kind. Praise God Okay. and keep Him in all His heart, and wear the armor of God. You cannot see it, but you can wear it in your mind. Wow. That's impressive, man. First, Jesus died for our sins. For dying for our sins, we must praise Him. He has taken our sin and sacrificed Himself on a cross. Wow. So I have never seen a miracle. like that. Yes. If you don't like that, if you don't praise or keep Him in His heart, but dance and drinking wine, that is not good. And you'll go to the fireplace and spare your soul. That's scary. Yes, I've seen videos like that. No, I don't want to go to that fireplace. Fireplace of heaven. No, fireplace of hell. Yes, I wanna go there. fireplace. I want to be in heaven. So what do you know about heaven also? Heaven has kingdoms.
Okay. Kingdoms that are made of gold. Okay. And secondly, you can see Jesus. Wow. Thirdly, you can even talk to him. And thirdly, you can sing with the angels. Fourthly, you can get praise from the Lord, God Himself. So you must praise God. I like you. Thank you, and I like you too. Why? Why you like me? First, thank you for inviting me. Secondly, we had fun. Thirdly, we talked about God. And fourth, you're gonna ask me funny things. Well, ስለዚህ መልካም የሚሰራ ሰው ወዴት ይሄዳል? ገነት። መልካም የማይሰራ ሰው ሲኦል። Be happy. Yeah. ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ዛሬ ስጠራህ አክብረህ ነው የመጣኸው። በሰዓት ነው የመጣኸው። አዎ። ጥሩ ጥያቄዎችን ስጠይቅህ በጣም ጥሩ መልሶችን የመለስክልኝ። አዎ። ኮንፊደንት እንደሆንክ ብዙ ምክሮችን ደግሞ ለሰዎች ለተመልካቾች እንዲሁ አድርሰህልኛል እና ለዛ ሁሉ እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ እና ለሮናልዶ ለሮናልዶ ማየት ሮናልዶ እኮ እዛ ሄዶ ማየት ይቻላል። ምን ይታወቃል? አንተም እዛው ፖርቹጋል ልትሄድ ትችላለህ። አዎ። ወደፊት እዛ ብትሄድና ብታየው ደስ ይልሃል። አዎ። አይታወቅም። ኦልሬዲ ያስተላለፍከው መልእክት ሮናልዶ ቢደርሰው ደስ ይለናል። ከደረሰለትማ ጉድ በላቅ። እናንተ ተያይዘን ነው እንዴ? ሮናልዶ ጋር ጥሩ ይድረስለታ። አዎ። ተመልካቾቻችን ለዛሬ የነበረን ቆይታ ከባሮክ ጋር ይሄን ይመስል ነበር። ባሮክ መጨረሻ ላይ የምትናገረው ማስተላለፍ የምትፈልገው የመጨረሻ ምክንያቱም በቃ አሁን ልንወጣ ስለሆነ ነገር በልና እንውጣ ማለት የፈለግከውን ነገር የመጨረሻ እድል ነው የምሰጠው። ከዚህ በኋላ ልንሄድ ስለሆነ ማለት ነው። የመጨረሻ ማለት የምፈልገው በልና ፕሮግራማችንን ዘግተን ነው እንጨርስ። ሰዎች ሁሉ በዓለም ውስጥ ህልማችሁን ተከተሉ እና ህልማችሁን ባይሳካ ተስፋ እንዳትቆርጡ። አዎ እንዳትቆርጡ። never give up. yes እና ሁሉ ጊዜ ደስታ ሁኑ እና የመጨረሻ ጊዜ የሚለው stop the cap ውድ ተመልካቾቻችን ለዛሬ የነበረን ቆይታ ይሄን ይመስል ነበር። ከባሮክን እጅግ አድርጌ ነው የማመሰግነው። በፕሮግራማችን ዘና እንዳላችሁ እንደተማራችሁ ተስፋ እናደርጋለን። ለዚህ ቻናል አሁንም አዲስ ከሆናችሁ ሰብስክራይብ ያድርጉ። የቻናሉ ስም ስካይ ቲዩብ 116 ይባላል። ጓደኞችን ሰብስክራይብ አስደርግ፣ ቤተሰቦችን ሰብስክራይብ አስደርግ። እሺ እጅግ አድርጌ አመሰግናለሁ ባሮክ። መልካም ጊዜ። ቻው ቻው።